ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት አል ፕሪሚየም ፉድ ማርት የሚባል ግሮሰሪ ስቶር ነው። ይህ ግሮሰሪ ስቶር ብዙ የተለያዩ እቃዎችን ይዟል። በተለምዶኛ የቻይና ስቶርን ብለን የምንጠራው ነው። በዚህ ሱፐር ማርኬት ውስጥ ብዙ እቃዎችን ይዟል። በተለይ ደግሞ ለየት ያሉ እቃዎች፣ በተለይ ደግሞ ለኛ ኮሚኒቲ የሚሆኑ እቃዎችን ብዬ ያሰብኳቸውን ለማካተት ሞክሬያለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ እንግዲህ መጀመሪያ ሱሺ ይሰራሉ ውስጡ። ከዛ በኋላ ዲስፕሌይ ያደርጋሉ። እዚህ ጋር እንግዲህ እስካወጋቸውም ተለጥፏል እና ቀዝቃዛ መጠጦችም ይዟል። የቀዝቃዛ ምግቦች እንዲሁም ደግሞ የትኩስ ምግቦችን ይሸጣሉ ውስጡ ስቶሩ ላይ፣ እንዲሁም ሌሎችን ነገሮችን ይዟል። እዚህ ጋር ቀረብ አድርጌ ለማሳየት የሞከርኩት የሱሺ አይነታቸውን ነው። ዋጋቸውም ደግሞ በጣም ፌር ነውና መታችሁ ሞክሯቸው። እዚህ ጋር ደግሞ የተለያዩ የሳላድ አይነቶችን ይዟል። በዚህ ሴክሽን ቀዝቃዛ የሆኑ ምግቦችን ይዟል። ላይክ ፍሩት አለ፣ ሳላድ አለ፣ ጁሶች አሉ። ዋጋቸውም ደግሞ ፌር ነው። ማለት የምፈልገው ደግሞ በተለያየ ጊዜ የተለያየ ፕሮሞሽኖች አሉ። በቪዲዮ ላይ እንደምትመለከቱት እንግዲህ እነዚህ ደግሞ የትኩስ ምግቦች አማራጮች ናቸው። ብዙ አይነት ምርጫዎች አላቸው። ቺክንም አለ፣ ፊሽም አለ፣ ቢፍም አለ። ፖርክ ለምትበሉ ሰዎችም እነሱም አሉ። እንዲሁም ደግሞ ሳይዳቸው የተለያየ አይነት ምርጫ አላቸው እና በጣም ብዙ ሰው ነው ያለው። በተለይ ደግሞ ቅዳሜና እሁድ እዛው ቴካዌ ማድረግ የምትፈልጉ ሰዎች ቴካዌ ማድረግ ትችላላችሁ። ከዛ ደግሞ እዛው አካባቢ ደግሞ በዚህ ቪዲዮ ላይ አሳያችኋለሁ ለመመገቢያ ቦታ አለ። በጣም ደስ የሚል ቦታ አላቸው እና ዋጋቸውን ፌር ነው። ዋጋም እንደዚሁ የተለያየ አይነት ነው ዋጋቸው። ስለዚህ መታችሁ ያቸው መታችሁ ሞክሯቸው። ጥሩ ቦታ ነው ብዬ አስባለሁ። እንግዲህ ሌላ ደግሞ ከዚህ ስቶር በጣም ደስ ያለኝ ነገር ምንድነው የቬጂቴብል ምርጫቸውን እንዲሁም ደግሞ ዋጋቸው ነው። በቬጂቴብልም ሆነ ፍሩት እንዲሁም ሌሎች እቃዎቻቸው ላይ በጣም በተለይ ደግሞ የኬኔዲያን ስቶር ላይ ያልተለመዱ እቃዎችን ይዘዋል። የቬጂቴብል ምርጫቸው በጣም ብዙ የተለያየ ነው። አንዳንዶቹን ላይክ እኔ ማለቃቸውም አሉ እና መታችሁ እዩዋቸው። ዋጋቸውም ደግሞ ፌር ነው እና ብዙ ቫራይቲ ያለና ለቬጂቴብል እና ለፍሩት በተለይ እንዲሁም ደግሞ ለቅመማ ቅመም በተለይ ለኛ ሀገር ካልቸር በጣም ምቹ የሆኑ ናቸው። ብዙ አይነት ቫራይቲ ነገሮች አሉ።
ስቶር አዲስ ለምትፈልጉ ሰዎች ደግሞ በኮሜንት ሴክሽን ላይ አስቀምጬላችኋለሁ፣ ገብታችሁ እዩት። ሻል ያለ ነውና መታችሁ ስሞክሩት ለማታችሁ። ላይ እንደምትመለከቱት እንግዲህ አብዛኛውን እቃዎች ዋጋቸው እንዲታይ ለማድረግ ሞክሬያለሁ፣ በተቻለ መጠን ለማለት ነው። በተለይ ደግሞ የኛ ማህበረሰብ ብዙ ጊዜ ይፈልጉታል ወይም ይጠቀሙበታል ብዬ የማስባቸው ነገሮች ለማጠቃለል ሞክሬያለሁ እስከነዋጋቸው ማለት ነው። ጋር የምታያቸው እንግዲህ ያው ፍሩቶች ናቸው። ማንጎ፣ ሁለት አይነት ማንጎ ነው ያላቸው። እኔ በሄድኩበት ሰዓት ያው የፍሩትና የቬጅቴብል ነገር እንግዲህ እንደየሲዝኑ ይለያያል፣ መጠኑም ፕራይሱም። እንግዲህ ይሄኛው እዚህ ጋር ሁለት አይነት ነው ያላቸው። ዋጋቸውን ከላይ እንደምትመለከቱት ለመግለጽ እንደሞከርኩት ይህንን ስቶር የምወደው ሌላ ምክንያት ምንድነው? የተለያዩ አይነት ቫራይቲ የሆኑ ፍሩቶች እና ቬጅቴብሎች አሉ። እንዲሁም ደግሞ ስፓይሶች ወደ በኋላ ላይ እናየዋለን እና ለዛ በጣም ብዙ ለየት ያለ ፍሩት ቬጅቴብል በተለይ መሞከር የምትወዱ ሰዎች መታችሁ እንድታዩት ጋብዛችኋለሁ። ሌላ ደግሞ እዚህ ስቶር ደስ የሚለኝ ነገር ምንድነው? ለየት ያሉ እቃዎች አሉ ከሌላ ከኬኔዲያን ስቶር ማለት ነው። እና ዋጋቸውም ደግሞ ተመጣጣኝ ነው። መታችሁ እዩዋቸው፣ ጎብኟቸው። በተለይ ደግሞ አንዳንድ እቃዎች ይሄ በጣም አስፈላጊ ሆኖ ላይክ አማዞን ላይ ማናገኛቸው እንዲሁም ደግሞ ኬኔዲያን ስቶር ማናገኛቸው እቃዎች አሉ አይደለ? ፈልገን እዚህ ግን ለምሳሌ እኔ ወንፊት በጣም ተቸግሬ ነበረ፣ ጥቅጥቅ ያለ ወንፊት እና ከዚህ ስቶር ግን አግኝቻለሁ። እና መታችሁ ያቸው ጎብኟቸው። ለየት ያለ እቃ ታገኛላችሁ፣ ሌላ ስቶር የማይገኝ ማለት ነው።
ሌላ ደግሞ ከዚህ ስቶር ውስጥ የምወደው የቅመማ ቅመም ሴክሽናቸው ነው። በተለይ ሀበሻ የተለያየ አይነት ቅመሞችን እንጠቀማለን እና አንዳንድ ቅመሞች ማግኘት ይከብዳል እና ላይክ ከኢትዮጵያ ከማስመጣት እዚህ በቺፐር ፕራይስ አግኝቻለሁ። እዚህ ጋር ደግሞ የምታዩት የጥራጥሬ ሴክሽን ነው። በተለይ ደግሞ በእኛ ማህበረሰብ ያልተለመዱ የተለያዩ የጥራጥሬ የእህል ዘሮች እዚህ ጋር ይገኛሉ። በተለይ በዚህ ሰዓት ብዙ የፕሮቲን ሶርስ ሆነው ልናገኛቸው የማንችላቸው የጥራጥሬ ዘሮች በዚህ ሴክሽን ይገኛሉ። መታችሁ ቼክ አድርጓቸው። በእኛ ማህበረሰብ በአብዛኛው የተለመዱም አሉ። እነ ምስር፣ እነ ድፍን ምስር፣ እነ አተርክክ ብቻ አብዛኛው የጥራጥሬ ዘሮች በዚህ ሴክሽን ይገኛሉ። እዚህ ላይ እንግዲህ እንደምታዩት በቪዲዮ ላይ የሚጥሚጣ በርበሬ በተለያየ አይነት ብራንድ በተለያየ አይነት መጠን ታሽገው ይሸጣሉ እና ሞክሯቸው። እዚህ ስቶር ላይ እንግዲህ እኔ በተለይ ደግሞ ነጭ አዝሙድ ፈልጌ ብዙ ቦታ አጥቻለሁ እና እዚህ ስቶር ግን ዋጋቸውም አሪፍ ነው እና ደግሞ በተለያየ ብራንድ በተለያየ መጠን ይሸጣል። የምትፈልጉ ሰዎች እዚህ ማግኘት ትችላላችሁ። እዚህ ጋር ደግሞ ስቶር ውስጥ መግቢያና መውጫው ላይ ነው ያለው። ጌም መጫወት የምትፈልጉ ሰዎች እዚህ መታችሁ መጫወት ትችላላችሁ። ሌላ ደግሞ እዚህ ስቶር ውስጥ የተለያየ ስጋዎች ይሸጣሉ። ከዚህ ውስጥ ደግሞ አንደኛው ሀላል ሜት የምትፈልጉ ሰዎች ሀላል ሜትም እዚህ ይገኛል። ይሄ ደግሞ የቤከሪ ሴክሽን ነው። በቤከሪ ሴክሽን ላይ በጣም ብዙ የተለያዩ አማራጮች አሉ። ብስኩቶች፣ ዳቦዎች፣ ብቻ ምን ልበላችሁ ምርጫቸው በጣም ብዙ ነው። መታቸው ሞክራቸው። ዋጋቸውም ደግሞ ተመጣጣኝ ነው። ይሄ ሴክሽን ደግሞ የሲፉድ ሴክሽን ነው። ውስጡ ሌላ ትልቅ ሱቅ ነው ያለው ለሲፉድ ብቻ ተብሎ ማለት ነው። በውስጡ የተለያዩ አይነት የአሳ ዝርያዎች ይሸጣሉ። ፍሬሽ ናቸው። ለምሳሌ እንደነ ሽሪምፕ፣ ቱና፣ ሳልመን እንዲሁም የተለያዩ አይነት የአሳ ዝርያዎችን ይሸጣሉ። ሌላው ደግሞ ከፈለጋችሁ የተዘጋጀ ተቆራርጦ ታጥቦ ጸድቶ ያላለ፣ ሌላ ካልሆነም ደግሞ ሆል ፊሽም የምትፈልጉ ሰዎች እንደሱ አድርገው ይሸጣሉ። በዚህ ቪዲዮ እንግዲህ ጠቀም ያለ መረጃዎች እንዳገኛችሁ ተስፋ እናደርጋለን። በሌላ ቪዲዮ ደግሞ እስከምንገናኝ ደህና ሁኑ።